ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ ዋና የምንላቸውን የዝውውር መረጃዎች ይዘን መጥተናል። ከነዛ መካከል ማንቸስተር ዩናይትድን እናገኛለን። ማንቸስተር ዩናይትዶች የተጫዋቻቸውን ኮንትራት ለአንድ አመት ማራዘማቸው ይፋ ተደርጓል። ይህ ተጫዋች ማን ነው የሚለውን አብረን እንከታተላለን። እንዲሁም እዛው ማንቸስተር ዩናይትድ ቤት ስንቆይ ሩበን አሞሪም ባለስልጣኖቹን እየተማጸኑ ይገኛሉ ሲል የወጣው መረጃ ያመለክታል። ምንድነው ሲማጸኑ የቆዩት የሚለውን አብረን እንመለከታለን። አርሰናል ጋር ስንሄድ ደግሞ በጥብቅ ሲፈልጉት የነበረው ተጫዋች ኒኮ ዊሊያምስ እንግዲህ ትንሽ ቅሬታ አዘል መልእክቱን እያስተላለፈ ይገኛል እየተባለ ነው። ምንድነው የተናገረው የሚለውን አብረን እንመለከታለን። እንዲሁም ደግሞ እዛው አርሰናል ቤት የዝውውር መስኮቱ ለአርሰናል ገና እንዳልተከፈተ ነው እየተነገረ የሚገኘውና መቼ እንደሚከፈትም አብረን የምንወያየው ይሆናል እና እነዚህንና ሌሎችም ዜናዎች አሉ። በሊቨርፑልም ቼልሲ በትላንትናው ዕለት ሂርዊጎን አስመልክቶናል። ታዲያ በሱም ጉዳይ የምንነጋገረው ነገር ይኖራል ማለት ነው። እናንተም እስከዛው ቪዲዮን ላይክ፣ ቻናሉን ሰብስክራይብ፣ ኮሜንት ሴክሽን ላይ ደግሞ ቀረ የምትሉት ሀሳብ አስተያየታችሁን እንድታስቀምጡልን ስል በአክብሮት ተጠይቃለሁ። አሁን ወደ መረጃዎቹ ከመጀመሪያዎቹ መረጃ ስንጀምር ቼልሲን እናገኛለን። ቼልሲዎች የጄሚ ጊተንስን ኮንትራት ንግግር ጨርሰዋል። ከዶርትመንድም ጋር መስማማታቸው ይፋ ተደርጓል። እውቁ ጋዜጠኛም ፋብሪዚዮ ሮማኖም ሂር ዊ ጎ ሲል ያሳወቀው መረጃ ያመለክታል። ቼልሲዎች እንግዲህ ለጄሚ ጊተንስ የ7 አመት የፊርማ ኮንትራት ነው የተስማሙት። ታዲያ ወደ 55.6 ሚሊዮን ፓውንድ የክፍያ ነው የከፈሉት ለዚህ እንግሊዛዊ የክንፍ መስመር ተጫዋች ማለት ነው። ታዲያ ይህ የ20 አመት ተጫዋች እስከ ፊፋ የዓለም ክለቦች ዋንጫ ድረስ ለቼልሲ ጨዋታውን እንደማያደርግ ተረጋግጧል ማለት ነው። ምክንያቱም ሁለቱም ክለቦች በዚህ ቶርናመንት ላይ ተሳታፊ መሆናቸውን ተከትሎና ዶርትመንድ ደግሞ ለዚህ ውድድር ሲባል ልጁን አስመዝግቦት የነበረ መሆኑን ተከትሎ ነው ለቼልሲ ጨዋታውን እንደማያደርግ እየተነገረ የሚገኘው። ታዲያ ቼልሲዎች ደግሞ የዚህ ልጅ ዝውውር መጨረሳቸው ይፋ ተደርጓል ማለት ነው። እዛው ቼልሲ ቤት እንቆይና ወደ ዩናይትድ እንዞራለን። ቼልሲዎች ኢሚሊያኖ ማርቲኔዝን ማስፈረም እንደሚችሉ ጥያቄ አቅርበዋል ሲል ሚረር ዘግቧል። ቼልሲዎች ለአስቶን ቪላው ግብ ጠባቂ ኢሚሊያኖ ማርቲኔዝ ጥያቄ አቅርበውለታል ተብሏል። ነገር ግን ግብ ጠባቂው ማንቸስተር ዩናይትድን ምርጫው እንደሚያደርግ ነው ሚረር ይዞት የወጣው መረጃ የሚያመለክተው። በዛው ወደ ማንቸስተር ዩናይትድ ስናመራ እዛው ማርቲኔዝን የሚያስፈርሙበት ሁኔታ የሚኖር ከሆነ መጀመሪያ ግን አንድሬ ኦናና መሸጥ እንዳለበት ነው ፉትቦል ኢንሳይደር ይዞት የወጣው መረጃ የሚያመለክተው። ታዲያ ማንቸስተር ዩናይትዶች ተጨማሪ ግብ ጠባቂ የሚፈልጉ ከሆነ ያሉትን ግብ ጠባቂዎች መጀመሪያ ማስወጣት አለባቸው። በቅርቡ ደግሞ ሶስተኛ ግብ ጠባቂው በይፋ የኮንትራት ማራዘሚያ ውል መፈራረሙን ተረጋግጦ ነበረ። ታዲያ አሁን ደግሞ ጭራሽ ከሁለቱ አንዱ ማለት ነው ከባይንዲርና ከኦናና መካከል የግድ መውጣት ያለባቸው ይሆናል ማለት ነውና ለአንድሬ ኦናናም ክለብ እየተፈለገለት እንዳለ ነገር ግን እነ ሞናኮ ፍላጎታቸው እንዳልነበረ ነው እየተነገረ የሚገኘው። ታዲያ ዩናይትዶች ይህንን ይመስላል በማርቲኔዝ ዙሪያ ያላቸው ነገር ማለት ነው። እዛው ዩናይትዶች ጋር ስንቆይ ደግሞ የተጫዋቻቸውን ውል ለተጨማሪ አንድ አመት ለማራዘም ተዘጋጅቷል ሲል ሚረር ይዞት የወጣው መረጃ ይዘግባል። ይህም እንግዲህ ካርሎስ ካዘሚሮ ነው። ካርሎስ ካዘሚሮ በቀጣዩ ውድድር አመት በማንቸስተር ዩናይትድ ቤት ያለው ቆይታ እንደሚቋረጥ ይታወቃል። ነገር ግን እዛው ዩናይትድ ቤት ለተጨማሪ አንድ አመት እንደሚቆይ እየተዘገበ ነው። የሚሸጥበት ሁኔታ አነስተኛ እንደሆነ ነው የተነገረው። በትላንትናው ዕለት ማንቸስተር ዩናይትዶች በይፋ ለቪክተር ሊንደሎፍና ለክሪስቲያን ኤሪክሰን ምስጋና ሽኝት አድርገው ነበረ። ነገር ግን ካልተሸኙ ተጫዋቾች መካከል አንዱ ካርሎስ ካዘሚሮ ሆኖ ተገኝቷል። ታዲያ ካርሎስ ካዘሚሮ አሁን ለተጨማሪ አንድ አመት ለመቆየት መዘጋጀቱ ሚረር እየተዘገበ ይገኛል ማለት ነው። እዛ ማንቸስተር ዩናይትድ ቤት እንቆይ። አሁንም
አሰልጣኙ በይፋ በጽኑ እየተማጸኑ ነው ሲል አሁንም ሚረር ይዞት የወጣው መረጃ ያመለክተናል። ሩበን አሞሪም ለማን ነው እንደዚህ እየተማጸኑ ያሉት ምትሉ ከሆነ አካቺዮ ቫሌንቲም ይባላሉ። እኚህ ሰውዬ 49 ዓመታቸው ነው። ከዚህ ቀደም ከአሞሪም ጋር በብራጋ አብረው ሰርተዋል። ታዲያ ይህ አመት እንደመጀመሪያው አካባቢ እኚህ ሰውዬ ከብራጋ ለቀው ነበረ። ታዲያ አሞሪም ታዲያ ከዚህ ሰውዬ ጋር ከቫሌንቲን ጋር ድጋሜ የአሰልጣኝ ቡድን ስታፍ አባላት ውስጥ መቀላቀል እንደሚፈልግ ነው እየተነገረ የሚገኘው። እንደ ካርሎስ ፈርናንዴዝ፣ እንደ ጆርጌ ቪታል፣ እንደ አዴሊዮ ካንዲዶ እና ኢማኑኤል ፌሮ እንዲሁም ፓውሎ ባሬራ የተሰኙ የአሰልጣኝ ቡድን አባላቶች የኮቺንግ ስታፎች ከሩበን አሞሪም ጋር መምጣታቸው ይታወሳል። ታዲያ አሁንም ቫሌንቲን ከብራጋ ወደ ማንቸስተር ዩናይትድ እንዲመጣላቸው ሩበን አሞሪም በጽኑ እየተማጸኑ ነው እየተባለ ይገኛል ማለት ነው። አሁን ወደ አርሰናል እናምራ። አርሰናሎችን ስንመለከት እንግዲህ ብዙ ዜናዎች አሉ። ከነዛ መካከል ለመጀመሪያ ያክል የአርሰናል የዝውውር መስኮት እንግዲህ እስካሁን እንዳልተጀመረ ነው እየተነገረ ያለው። የሚሆንበት ምክንያት እንግዲህ አንዱ ማርቲን ዙቤሜንዲ የሚመጣበት ወቅት ጁላይ 1 እንደሆነ ነው የተነገረው። ታዲያ እስከዚህም ድረስ እነ ክሪስቲያን ኖርጋርድ እንዲሁም ደግሞ እነ ኬፓ አሪዛባላጋም ወደ አርሰናል መቀላቀላቸው ይፋ ተደርጓል በጋዜጠኞች ማለት ነው። በክለቡ እንኳን እስካሁን ይፋ ባይሆንም ማለት እና ከጁላይ 1 ጀምሮ ግን ከአርሰናል ብዙ ነገር እንድትጠብቁ ስል እኔም በግሌ ማሳሰባችሁ ይሆናል። ምክንያቱም ማርቲን ዙቤሜንዲ በይፋ ክለቡን የሚቀላቀለው ጁላይ 1 ነው። በይፋ ክለቦቹ የወረቀት ስምምነት የሚያደርጉት ጁላይ 1 ነው። ለሁለቱም ክለቦች ጥቅም ሲባል ማለት ነው። ጁላይ 1 ምን ይከሰታል የምትሉ ከሆነ ከጁላይ 1 ጀምሮ የሚመጣው ክስረት ወይም ወጪ በአዲሱ አመት ተደርጎ ነው የሚወሰደው። ታዲያ አሁን እስከ ጁላይ 1 ያሉት ጊዜዎች ደግሞ ላለፈው አመት ላይ ነው የሚደመርባችሁ። ታዲያ ለአዲሱ የውድድር ዘመን ከዜሮ ነው የምትጀምሩት ክስረታችሁ ማለት ነው እና ያኔ ወጪ ብታወጡም ለምሳሌ ለማርቲን ዙቤሜንዲ እስከ 65 ሚሊዮን ዩሮ ተብሏል እና ያቺ 65 ሚሊዮን ዩሮ በቃ እሷ ብቻ ነች። እስካሁን በጥር ዝውውር መስኮትም ሆነ በሌሎች ነገሮች ላይ ያወጡት ወጪ አይደመርባቸውም። ምክንያቱም ጁላይ 1 ማለት አዲስ የውድድር ዘመን ተደርጎ ነው የሚወሰደው በፒኤስአር በኩል ማለት ነው። እና ታዲያ ከዚህ በኋላ ብዙ ተጫዋቾች በአርሰናል ቤት እንደሚመጡ እኔም በበኩል እርግጠኛ ነኝ። ለምሳሌ ያክል ለመጥቀስ ፋብሪዚዮ ሮማኖን ምንጭ አድርገን መጥቀስ እንችላለን። ምክንያቱም ፋብሪዚዮ ሮማኖ እንደተናገረው ከሆነ ለአርሰናል ደጋፊዎች ትልቅ የዝውውር መስኮት ነው። እንደገና ደግሞ ገና አልተጀመረም ሲል ነው የተናገረው። ከዚህ በላይ የሚያስደስቱ ዝውውሮች እንደሚመጡ ነበር የተናገረው እና አሁን ከጁላይ 1 ጀምሮ ግን እነዚህን ዝውውሮች እንድጠብቁ ስል እኔም ማሳስባችኋለሁ ማለት ነው። ታዲያ ይህን አስመልክቶ አንድ የወጣ ዜና አለ። በትላንትናው ዕለት ኒኮ ዊሊያምስ ቅሬታውን አቅርቧል ሲል ነው የወጡት ዜናዎች የሚያመለክቱት። ምንድነው ቅሬታው ምትሉ ከሆነ በእርግጥ ወደ ባርሳ መዘዋወር እንደሚፈልግ የሁላ ግልጽ የሆነ ነገር ነው። ታዲያ ከአትሌቲኮ ቢልባኦ ወደ ባርሴሎና በሚያደርግበት ጊዜ ይህ የስፔን የ22 ዓመት የመስመር ተጫዋች ማለት ነው አንድ ነገር ይፈልጋል። ይህም ለባርሴሎና ክለብ መጫወት እንደመረጋገጡን እንደሚፈልግ ነው። ባርሴሎና ከዚህ ቀደም እንግዲህ ያለፉት አመታቶች አንድ ተጫዋች ሲያስፈርም እንደሚጫወት እርግጥ ያልሆነበት ጊዜ ነበረ። ለምሳሌ ዳኒ ኦልሞን መመልከት እንችላለን። ከዚህ ቀደም የነበሩትንም ሌሎች ተጫዋቾችን መመልከት እንችላለን እና የሚጫወቱበት ጊዜ እርግጥ የሆነ አይመስልም ነበረ። ምክንያቱም የተጫዋቾች መብዛትም ሳይሆን የፒኤስአር ማለት የፋይናንሻል ፌር ፕሌይ ባርሴሎና ላይ ያስከተለው አደጋ ነው ማለት ነው። ታዲያ በዚህ ምክንያት ኒኮ ዊሊያምስ እኔ ራሴን አደጋ ውስጥ መክተት አልፈልግም፣ መጫወቴን እርግጠኛ መሆን ፈልጋለሁ ሲል ተናግሮ ነበረ። ታዲያ በነገረው መሰረት ባርሴሎኖች የግድ አንድ ተጫዋች መቀነስ መቻል አለባቸው፣ ከስኳዳቸው መሸጥ መቻል አለባቸው፣ ወይ ደግሞ ከስኳድ ደብዛቸው ወይ ላሊጋውንም ቻምፒየንስ ሊጉንም የማይጫወት ተጫዋች መሰየም መቻል አለባቸው ማለት ነው። እና ይህም ነገር ባርሴሎናዎች ላይ ትንሽ
አደጋ ይፈጥራል እየተባለ ነውና ምናልባትም የባርሴሎናው ነገር የሚቆም ከሆነ ምናልባት ወደ አርሰናል የሚደረገው ከአርሰናል ጋር የሚደረገው ነገር ድጋሚ ከእንደ አዲስ ሊጀምር እንደሚችል እየተነገሩ ይገኛሉና ይህም መረጃ እንግዲህ ማርካ ነው ይዞት የወጣው ማለት ነው። ወደ ሌሎች ዜናዎች እንለፍ እስቲ። ሊቨርፑሎች የክሪስታል ፓላሱን ማርክ ጉዌን የመሃል ተከላካይ ለማስፈረም ከጫፍ እንደደረሱ ነው ሚረር ይዞት የወጣው መረጃ የሚያመለክተው። ይህንን የ24 ዓመት እንግሊዛዊ የመሃል ተከላካይ ለማስፈረም የሚፈልጉ ክለቦች መካከል አንደኛው ሊቨርፑል ነው። ነገር ግን ወደፊት ገፍቶ ጥያቄ ያቀረበ ካለ ክለቦች መካከል ደግሞ ብቸኛው ሊቨርፑል መሆኑን እናውቃለን። ታዲያ ወደ ከጫፍ እየደረሱ እንደሆነ ነው የወጡ ዘገባዎች የሚያመለክተው። ዳርዊን ኑኔዝ ወደ ናፖሊ የሚያደርገው ዝውውር ሊቨርፑል 70 ሚሊዮን ያክል ገንዘብ ከዚህ ልጅ ይፈልጋል። ነገር ግን ናፖሊዎች ይህን ያክል ገንዘብ መክፈል እንደማይፈልጉ ለዚህ ለ26 ዓመት የኡራጓዊ የፊት መስመር ተጫዋች ይህን ያክል ገንዘብ መክፈል እንደማይፈልጉ ነው እየተዘገበ የሚገኘውና በቅርብ ቀናቶች የምንመለከተው ይሆናል። ኒውካስትልና በርንሌ እስካሁን ስምምነት ላይ መድረስ አልቻሉም። ለጄምስ ትራፎርድ የ25 ሚሊዮን ፓውንድ ገንዘብ ኒውካስትሎች አቅርቦ ነበር ለግብ ጠባቂው ማለት ነው። ታዲያ ግን በርንሌዎች ይህ ገንዘብ ውድቅ አድርገውታል። በቅርቡ እንግዲህ የዝውውር ገንዘቦች በቃ ከፍ ብሏል ማለት ይቻላል የኑሮ ውድነቱ መጨመሩን ተከትሎ ማለት ነው። እና አሁን ለዚህ ለግብ ጠባቂ 25 ሚሊዮን ፓውንድ በቂ አይደለም ብሏል በርንሌ። ብዙ ክለቦች ለተጫዋቾቻቸው የሚጠይቁት ዋጋ ትንሽ የሚያሳምም ሆኗል። አስቡት ለነ ሴሜኖ እስከ 70 እስከ 80 ሚሊዮን ዩሮ ድረስ የሚጠየቅበት ተጫዋች ሆኖ ተገኝቷል። አሁን ደግሞ ለጄምስ ትራፎርድ 25 ሚሊዮን ፓውንድ ሲባሉ ወዲያው ነው ውድቅ ያደረጉት በርንሌዎችና ስንት ፈልገው ይሆን የሚለው ትንሽ እየተነጋገሩበት ያለ ነገር ሆኗል። ክሪስታል ፓላሶች የኒውካስትልን የሊቨርፑልንና የቶተንሃምን ፉክክር ተቀላቅሏል እየተባለ ነው። የሳውዝሃምፕተኑን የ19 ዓመት የመስመር ተጫዋች ታይለር ዲብሊንግን ለማስፈረም ነው ፉክክር ውስጥ የገቡት። ታዲያ ፉትቦል ኢንሳይደር ይዞት እንደወጣው መረጃ ከሆነ ብቻቸውን አይደሉም እዚህ ዝውውር ላይ ኒውካስትሎች፣ ሊቨርፑልና ቶተንሃሞችም አሉበት ሲል ተዘግቧል። በቀጣይ ቀናትም የልጁን መዳረሻ የምናውቅ ይሆናል ሲል የወጡት መረጃዎች ያመለክታሉ። አልናስሮች ጆን ዱራንን ወደ ፌነርባቼ ለመላክ ከስምምነት መድረሳቸው ነው ፉት መርካቶ ይዞት የወጣው መረጃ የሚያመለክተው። እነዚህ ሁለት ክለቦች እንግዲህ በውሰት ነው ወደ ፌነርባቼ ይህንን ኮሎምቢያዊ የፊት መስመር ተጫዋች ለማስፈረም የተስማሙት። ፌነርባቼዎች ታዲያ ወደ ቱርኩ ሱፐር ሊግ ይህንን ድንቅ አጥቂ ለማስፈረም ከስምምነት ደርሷል። ከአልናስር ጋር ያለው ቆይታም ይህ ልጅ ከፌነርባቼ የውሰት ሁሉም ቆይታ በኋላ የሚጠናቀቅ እንደሆነ ነው እየተዘገበ ያለው። ለዛሬው በኪኮፍ አበሻ የዩቲዩብ ቻናላችን ስር ይዘንላችሁ የቀረብነው የዝውውር መረጃ ይህንን ይመስላል። ታዲያ እናንተም ቪዲዮ ላይክ ቻናሉንም በፍቅር ሰብስክራይብ እንድታደርጉ ስል አሳስባለሁ። እንዲሁም ቀሪ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን፣ እንወያይበት ስል በአክብሮት እጠይቃለሁ። በቀጣይ መረጃዎች እስክንገናኝ ድረስ ሰላም ቆዩልን።